ሰላም፣ ይህ ሲሪቪው ነው። በዛሬ ቪዲዮ ይዤላችሁ የመጣሁት ማዘንድ እና ጀቢና የተባሉትን አማርኛ ፊልሞች ነው። ትሬለራቸውን እንመልከት። እጃችን ብሩ ሲገባ የዚህን ሀገር የመውጠርን ለጥቂ መውጣት ነው ምኞቴ። ያልኩ ልጅ እሷ ናት። መግባት እንጂ መውጣት አንችልም። በእናታችሁ ተዋጡኝ። የአባትሽን ስልክ እንፈልጋለን። ማንነቴን ያወቁ አልመሰለኝ። ምነው ችግር አለ እንዴ? አባቷ ለመክፈል ፈቃደኛ አይደለም። ይህንን ነገር እንወጣዋል። ልክ ያልሆነ ነገርም አለ። እኔ ምንም የማውቀው ነገር ምን እንደሚቆጨኝ ታውቃለህ? በደንብ ሳልቀጠቅጣት መሞቱ። ልጅ ከትምህርት ቤት በሰላም ወደ ቤት እየሄደ ነው። እዚህ ስራ ላይ አንድ ስህተት ከሰራን ሁለታችንም ወይኔ እንደምንወረወረስ። እንኳን ደስ አላሽ። ገንዘቡ እጃችን ገብቷል። የምንጠብቀው ጊዜ ደርሷል። 10 ሚሊዮን ብር። ሁሌ እየቀጠልሽ ከምትሰጪኝ አንደኛውን ያንተ ሆኖ አልበቃትኝ። አንድ የሚሰጥ ነገር እኮ ስለሚረሳል። ሁሌም ብሰጥህ ሁሌም ደግሞ ወድ ብነግርህ ይሻል። ብሬ ያ ሰውዬ እኮ ዛሬ መጥቶ ነበር። ገሩር እኮ ይሰማል። ይደ ለገፈፈው ክብሯ የትኛውንም አይነት ካሳን ቢክስ እንደማይመጥን አስበን ቀሪ ዘመኗን በእንክብካቤ የሚያኖራት ባሏ እንደሆነ ወስነናል። በቃ ከዚህ በኋላ ምንም ምኖርለት ህልም የለኝም። እኔ ጊፍቲን አጥቼ መኖር አልችልም። አንዳችሁም ለበቀል እንዳትነሱ። የበቀል ትርፉ ጸጸት ነው። ሌላ ሚስት አግብቷል። ይሄ ባለጌ ያንተና የጊፍቲ ትዳር ከዚህ በኋላ ያበቃል። ከመጀመሩ ነው እኔና አንቺ ደዋልና ሚስት ሆነን የምናውቀው። ከሁለቱም ፊልሞች ላይ ቁም ነገር እንደምታገኙ ተማመናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻናሉን ሰብስክራይብ በማድረግ ይተባበሩ። ሰላም።